እንዴት ነው ከተማችን ላይ ያሉት የወንዝ ዳር ፕሮጀክቶች፣ ሳይክል መንጃ መጫወቻዎች፣ ብዙ መናፈሻዎች እንዴት እያያችኋቸው ነው? ምን አይነት ጊዜ አሳልፋችሁ ታውቃላችሁ? አንደኛና ዋነኛው ከሚባሉት መካከል አሁን ለምሳሌ ከወሎ ሰፈር ወደ ቦሌ አትላስ በሚወስደው መንገድ ላይ ያለው የፒኮክ ፓርክ እንደዚህ እየተቀየረ ነው፣ እያማረበት ነው። እዚህ አካባቢና እዚህ አካባቢ ያሉ ቦታዎች፣ መሬቶች እና ብዙ ነገሮች ደግሞ ዋጋቸውም እንዲሁም ደግሞ ገበያ ላይ ያለው ተቀባይነታቸው በጣም እየጨመረ ነው። እዚሁ አካባቢ ደግሞ ትልቁ ወተር ፓርክ ከተማችን መሀል ላይ ያለው ደግሞ እየተገነባ ነው። ስለዚህ ምን ይሻላል ነው የምትሉት? ፒኮክ ፓርክ አካባቢ አፓርትመንት ቤት ብትገዙ ዛሬ አያዋጣችሁ ብላችሁ ታስባላችሁ? በጣም ትልቅ የቱሪስት መናፈሻ ቦታ ነው የሚሆነው። ይሄ እንዳያመልጣችሁ፣ ከአሁኑ ኢንቨስት ያድርጉ።